ማለት ነው። ቆሎና ውሃ ነው። ደሳይ ማይ ፒፕልስ ሐዋርያው ነኝ ተመልሻለሁ። እንግዲህ ይሄኛውን ቻናል ለማታውቁት ሐዋርያው እባላለሁ። ትራቨል ላይ ነው የምሰራው፣ ቱር ጋይድ ነኝ እና ዛሬ የማሳያችሁ ወደ ገላንጉራቻ ኢንዱስትሪያል ፓርክ ተጠርተን በአዲስ አበባ ቱሪዝም ኮሚሽን ጉብኝት እናደርጋለን እና እሱን ነው የማሳያችሁ። አሁን ያለሁት ፒያሳ ነው እና ፒያሳ ኒዶን ነው ላይ በደንብ የተቀየረችው። ድምፅ አይገባም ነው አይኔ ደማይክ እና ብቻውን ፒያሳ ህፃኖች እየተጫወቱ ከትምህርት ቤታቸው ወጥተው በሁለቱም አይነት ፓርክ አራዳ ፓርክ ጋር ያሉት እና እየተጫወቱ ምናምን ሲታዩ ላይክ ሄልዚ ቦታ መዋላቸው ኢትስ ኢንተረስቲንግ። ከዛ ግን አሁን እንሄድና አድዋ ሙዚየም ጋር ነው የምንሄደው። ከአድዋ ሙዚየም ጀምሮ የሚኖረንን ቆይታ አሳያችኋል። ዩ ዊል ሃቭ ኤ ጉድ ታይም። ሆፕፉሊ በኦፕን ባስ ነው ሊወስዱ የሚችሉት። እስቲ እናያለን። ሰብስክራይብ አድርጉ፣ አበረታቱ። ዩ ገነ ሲ ኤ ሎት ኦፍ ፕሌስስ ኢትዮጵያ ውስጥ። ይመቻችሁ፣ ፏበሉ። ይሄ የሚሰራው ድልድይ ነው። ድልድዩ እስኪያልቅ ነው። ከዛ 4 ኪሎን እና ፒያሳን የሚያገናኝ ድልድይ ይኖራል ማለት ነው ከአድዋ ሙዚየም። አድዋ ሙዚየም ግን በቃ ዘይ ሃቭ ደን ኢት በደንብ ዌል ፕላንድ የተደረገ ነገር መሆኑ ያስታውቃል። ብቻ we're gonna have a good time today. Let's go. እና it's nice. the drawings are ሁሉ ነገር ጸዴ ሆኖ ነው የተሰራው እና አራዳ ፓርክ ለሩጫ የሚመቻል ስፖርት አክቲቪቲ እየመጣችሁ ማየት ያለባችሁ ቦታ ነው። ያው ተማሪዎች መጥተው ይዝናናሉ ምናምን እና it's a good place። እናንተ መጣችሁ መጎብኘት አለባችሁ። support the outcoming of አዲስ። አሁን ራስ መኮንን ልጅ ጋር የመስቶት ልጅ ነው ይታይ ግን it's good. from here ብቻ በጣም ጸዴ ነው። የሚፈሩት ሰዎች ግን ብቻቸውን እንዳይሞቱ ነው መሰለኝ አይደለም። አሁን አድዋ ሙዚየም ደርሰናል። አይ ቲንክ በኦፕን ባስ ሳይሆን የምንሄደው በታታ እና ያሳዝናል። በታታ እዛ ድረስ ገላንጉራቻ በቀረበ የሚያስብል ብቻ ግን በታታ እንዲሆን ልንሄድ ነው። እነዚህ ናቸው ታታዎች የምንይዝባቸው። ያው ከአድዋ ሙዚየም በሚነሳ ነው። በታታ እንግዲህ እንሸከሽከዋለን። እኛ የደረሰን ሸገር ባስ እና በሸገር ባስ ነው። በቅጥቅጥ ገብቼ ነበረ ኢትወስ ቦሪ ነው። በሸገር ባስ አይተውትስማን እና ለሸከሽኩ ነው። ደግሞ ቦሌ ቡልቡላ ደርሰናል። መንገዳችን እንደቀጠለ ነው። ፎሎ አፕ ሰብስክራይብ እያደረጋችሁ ይቻላል። እዚህ ቢልዲንግስ አሁን ወደ ግቢው ገብተናል እና ብዙ እንትኖች ነው የተሰሩት ኮምፓውንዶች እና ወደዛም አሉ ብዙ ናቸው። ሰዎቹ እንዳለ ወርደዋል። ይሄ እኛ የነበርንበት ባስ ነው። ይመቻችሁ። ምን እንደምናይ ያሳያችሁ። የሚገኝበት ቦታ ገላንጉራ የኢንዱስትሪ ክላስተር ነው። ይሄ ኢንዱስትሪ ክላስተር ያው በሚዲያም ተከታተሉት እንደነበረው ባለፈው ቅዳሜ በክቡር ጠቅላይ ሚኒስትራችን በይፋ ተመርቆ ስራ ጀምሮ ነው የተመረቀው። አሁን ወደ ኢንዱስትሪያል ፓርኮች ውስጥ ልንገባ ነው። ሳዊ ሜታል ወርክ አሸናፊ ጋር ሜታል ፈርኒቸር ምናምን እዛ ነው የምንገባው። የግቢው አዘር ፓርት
እና ጋይድ እየተደረግን እየሄድን ሰው እንደዚህ እየተሽከረከረ እየጎበኘን ነው። ግን ያው ኢትስ ቦሪንግ ግን ምንም አይልም። አሁን ፓክ የሚደረግበት ውስጥ ነው። ካርቶን ነው እንደሚያመጡት እነዚህ ካርቶን ጋይዳችን ማየት ነው። ስፒከር ተይዞልን ነው የሚገኘው። በጣም ፕሮፌሽናል ወደ ጨርቃ ጨርቅ ደርሰን ኤምኤንኤም ዋናው ጤና I've seen so far. ሰዎች ስራቸውን እየሰሩ እኛን ጎበኛቸዋለን። ኢትስ ኢንተረስቲንግ። እኛ ፔፕሲያችንን ይዘናል። ግን ኢትስ ኢንተረስቲንግ። ግን ሰዎች ስራቸውን እየሰሩ መጎብኘት ኢትስ ናት ፌር። ሶ ላይክ ዊ አር ሙቪንግ አውት ኤምኤንኤም ግሬት ኢን ኢትዮጵያ። የሃይኪንግ ልብስ የሚሰሩ ቢኖሩ ፒስ ነው እንጠይቃለን። አይም የፔፕሲ ፈን የኮካ ፈን ግን ድሪንኪንግ ፔፕሲ ያሳዝናል። ገባብደ ጄኔሬተሮች አላቸው። ሶ ሆፕፉሊ ኢፌክቲቭ የሆነ ስራን የሰሩት የሚባል አይነት ቫይብ ነው ያለው። ናይስ ጉድ። አሁን ግን ወደ ካፌ ነው ይዞን የሚገቡት መሰለኝ። እስቲ ጠጣ ከሆነ ቡና ሻይ ምናምን ማለት ነው። ቆሎና ውሃ ነው። ኢንዱስትሪያል ፓርኩ ይህንን ነው የሚመስለው። እዚህ ጋር ክፍት ቦታው ለወደፊት መስሪያ ነው ተብሎ ነው የተቀመጠው። እዚህ ጋርም አሉ። ብቻ ጸዴ ነው። ጉብኝታችንን ጨርሰናል። ምናምን በጣም እና ጋር ጌት ባክ አጫጭር አድርጌ ነው የሚያሳየኋችሁ። ሌሎት ወደ 136 ካምፓኒዎች ናቸው ያሉት ነው የተባለው እና 136 ካምፓኒ ኦልሞስት የሆነ ያህሉ ስራ ጀምሯል። ቢኤምደብሊው ራሱ አሉ። እዚህ በጣም ብዙ ብረታ ብረት ፈርኒቸር ምናምን አለ። ኢትስ ጉድ። ወደ 4000 ሰራተኛ ምናምን ቀልድ አይደለም። ግን ብቻ እዛ ወርኪንግ ጉድ። ይመቻችሁ። እነ ጠቅላይ ሚኒስትራችን ፏ በሉ። እናንተም ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሃቭ ኤ ጉድ ታይም።